ሰላም ጤና ይስጥልኝ ተመልካቾቻችን ይርጋለም ታደሰ ነኝ ከወሎ ቤተ አማራ የልማትና የበጎ አድራጎት ድርጅት የድርጅቱ ስራ አስኪያጅ ነኝ። ዛሬ የምንገኘው ሰሜን ወሎ ላስታ ቡግና ወረዳ ቆብ ቀበሌ ነው የምንገኘው። ዛሬ እንግዲህ ድጋፍ እንድናደርግ ትልቁን አስተዋጽኦ ያደረጉልን በካናዳ ሀገር በሞንትሪያ ከተማ የሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጥቢያ ቤተክርስቲያን ናት። አንድ ቤተክርስቲያን ናቸውና እዛ የሚያገለግሉ ምእመናን ናቸው። በዚህ ቡግና ላይ በደረሰው የረሃብ ምክንያት እኛም ለወገኖቻችንን አስተዋጽኦ ማድረግ አለብን በማለት በላኩት ወደ 1.3 ሚሊዮን ብር ወጪ የተደረገ ወደ 110 ኩንታል የስንዴ ዱቄት ከወልዲያ ግዢ በመፈጸም ነው ዛሬ እንግዲህ እዚህ በጣም አስቸጋሪ ውጣ ውረድ መንገዶችን አልፈን ነው ዛሬ እዚህ የተገኘነው። መኪናችን እንዳጋጣሚ ጭነት የነበረው መንገድ ላይ ከሁለት ቀን በላይ መኪና ተበላሽቶ ውጭ ላይ ነበር ያደረውና እንደገና ጥገና ተደርጎለት ነው መኪናው እዚህ የደረሰው። ዛሬ እንግዲህ ከምሳ ሰዓት ጀምሮ ይሄ ህብረተሰብ ሲጠብቀን ነበርና በዚህ አጋጣሚ ስላረፈድን ሁላችሁንም በጣም ይቅርታ መጠየቅ ፈልጋለሁኝ። ግን አስተዋጽኦ ያደረጉ በውጭ የሚገኙ በካናዳ ሀገር የሚገኙ በሞንትሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የአንድ አጥቢያ ቤተክርስቲያን ምእመናን ናቸውና ይሄንን ባደራ 110 ኩንታሉን ለ733 ወገኖቻችን ድጋፍ እንድንሰጥ ስላደረጉ በዚህ አጋጣሚ አስተባባሪዎቹን አቶ ግርማንም ከልብ አመሰግናለሁኝ። በዚህ መካከል ደግሞ በጣም ደስ የሚለው ወደ 30 በላይ የሚሆኑ ካህናት በዚህ እገዛ ውስጥ ድጋፍ እንዲያገኙ ተደርጓል። ሌሎቹም ደግሞ ማህበረሰቦቹ ደግሞ ሰፋ ያለውን ቁጥር ይይዛሉ ማለት ነው። እንግዲህ በዚህ በቆብ ቀበሌ ቡግና ቆብ ቀበሌ ወደ 11000 የሚሆኑ ወገኖቻችን እገዛ የሚፈልጉ ናቸው። ከ10000 በላይ የሚፈልጉ እንደ ቡግና ወረዳ ደግሞ ከ80000 ህዝብ በላይ ድጋፍ የሚፈልግ ወገኖቻችን አሉ። ይሁንና እንግዲህ ባለን አቅም እኛም በወሎ ቤተ አማራ በጎ አድራጎት ዛሬ እንግዲህ ለሶስተኛ ዙር ጊዜ ነው እዚህ መተን ድጋፍ ያደረግነው። እንግዲህ ይሄንን ድጋፍ እንድናደርግ አስተዋጽኦ ላደረጋችሁ በውጭ በምትገኙ በካናዳ ሀገር የምትገኙ ወገኖቻችን በእግዚአብሔር ስም ከልብ እናመሰግናለን። እግዚአብሔር ይስጥልን። አመሰግናለሁ። እሺ እንግዲህ እነሱም ከሩቅ ጉዞ የሚመጡ መሆናቸውን ጭምር ነግሬያቸዋለሁ መሰለኝ ቅድም። ከዚያም ደግሞ ከወረዳው ሲደርሱ ያው እንግዲህ የገጠማቸውን ነገር አለመግባባቶች ነበሩ። ይህ ሁሉ መግባባት ፈተው እንግዲህ ምንም ሳይበግራቸው ከዚህ ድረስ በሚሸጥ ጭምር ከኛ ድረስ ደርሰዋል። በቀበሌው ማህበረሰብ ስም ከልብ አመሰግናለሁ። ይህ ስናደርግ ግን ስሜ ቄስ አበበ እባላለሁ። ያው ህዝቡ ያውቀኛም ብዬ ነው የ012 ቀበሌ ዋና አስተዳዳሪ። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በካናዳ ሞንትሪያል የሚኖሩ የኢትዮጵያውያን በማስተባበር የተሰበሰበ የሰብአዊ ድጋፍ ከወሎ ቤተ አማራ የልማትና የበጎ አድራጎት ድርጅት ጋራ በመተባበር የተሰጠ ድጋፍ ነው ይሄ። ስለዚህ እነዚህን ወገኖቻችን ባሉበት በቀበሌ ስምም በዲያው ማህበረሰብ ስምም ከልብ እናመሰግናለን። ያው ስጦታው እንግዲህ ለ733 አባወራ ቤተሰብ ነው የሚሆነው። ወደ አባወራ ስናመጣ ወደ ታች ይሰበሰባል። ለምሳሌ በአራትም በአምስትም በሶስትም በሁለትም የተመዘገባችሁ ስላላችሁ እንደየቤተሰባችሁ ማለት ነው። ስለዚህ ይህ የምግብ እጥረት ያላችሁ እናቶች እንዲሁም ደግሞ የሃይማኖት አባቶች ቤተክርስቲያን ተዘግታ የሚቀድሳት የሚያወድሳት በማጣቱ ምክንያት በእነሱ ስም ጭምር የተሰበሰበ ነው። ባች ቤተክርስቲያን በጎ አድራጎት የተሰበሰበ ነው። እነሱም እንግዲህ ከዚህ ቀበሌ ድረስ እንግዲህ አዲስ አበባ ለዚህ ምን አለ እንኳን ከውጭ ጭምር አስተባብረው ይሄን አድራጎት አድርገው ሲያመጡ እኛ ደግሞ እዚህ ያለነው ሰዎች ሰብአዊ ርህራሄ መኖር አለበት። ያው ጮኸቱን እየሰማችሁ ስለሆነ ባይደርስ ነው እንጂ ጠላላ የቀበሌውን ህዝብ ይሸፍኑ ነበር። ሁለተኛና ሶስተኛ ዙርም ነው ይህ ስጦታቸው ለነዚህ ሰዎች ማለት ነው። ግን የቀበሌ ማህበረሰብ ብዛት የተነሳ እንግዲህ
እጣ አንዱ ያርፋን ነውና ከናንተ ከወቅቱ ደግሞ እጅ በጣም ወዳፍ ካጠራችሁ ሰዎች ላይ አርፋን። ይሄ ነገ ደግሞ ወደፊት እነዚህ በጎ አድራጎት ድርጅቶች ደግሞ ለሚመለከተው እንደዚህ በበጎ ስራ ለተስማሩ ወገኖቻችን ይህን መልእክት ወስደው እንዲያሰራጩልንና ቀሪ ማህበረሰባችን ደግሞ ቢሸፈን ነው። በተለይ የዘንድሮ ወቅት ያሁኑ በዚህም በሉት ጉሮሮ ከፋች ሆኖናል። በዘንድሮ ዓመት ማለት ነው። ለቀጣይ ነው የኛ አሁን የቀበሌ ስጋታችን የማህበረሰቡም ስጋት የቀጣይ ሁኔታ ነው። ይህ የዕለት ፍጆታ ነው። የቀጣይ ግን የአምናም ችግራችን የማዳበሪያ እጥረት፣ የዘር እጥረት፣ የዝናቡ ሰዓቱ ጠብቆ አለመግባት፣ የጎርፍ መጥለቅለቅ፣ የበረዶ አደጋ እነዚህ ምክንያቶች ተደምረው ነው ማህበረሰቡ ለችግር የተጋለጠው ማለት ነው የቀበሌያችን ህዝብ። ይህ ችግር ደግሞ እንዳይገጥመን በፈጣሪ ያለውን ፈጣሪ ያቁረውና ግን መሬታችን ተዘርቶ በአግባቡ የቀጣይ ዓመቱን የምግብ ሁኔታ ለማሰብ ደግሞ የበልግ ዝናብ ነበረ ስናስብ የነበረ የበልግ ዝናቡን እንግዲህ እያየ ነው። በኃጢአታችን ብዛት ምክንያት ደመና ብቻ አድርጎ እየመለሰው ነው። በአንዳንድ ጣሳ በሁለት ጣሳ መሸፈን ሲቻል እርሻችን በኬሻ ተቋጥሮ እንግዲህ ስንት ነው በኬሻ የሚቋጠር እህልስ አለ ወይ? እንኳን አሁን በሰኔ ተቋጥሮ የሚዘራ በመኸር ራሱ ተጭኖ አውድማ ያደረ ገበሬ የለም እንደ ቀበሌያችን ማለት ነው። በቃ እሳት ይነድ ነበረ ድሮ ታዩታላችሁ በየአውድማ ኮከብ መስሎ። ዘንድሮ የለም፣ የሚያሳድር የለም። ከእርሻው ላይ ነበር አውድማ የሚወጣው። አውድማ ማውጣት ስለሚከብደው አንዲት አውድማ ይወጣይ ካለ በሸህም ወስዶ እዚያች በዱላቸው ችቦ ነው የኛ ማህበረሰብ የከረመው ማለት ነው። ስለዚህ ይህን ችግር ለሌሎች ወገኖቻችን እንድታደርሱልን ነው። ስለዚህ አሁን የቀጣይ ቢደረግልን ብለን የምናስበውም የማዳበሪያና የዘር አቅርቦት ምናልባት እናንተ ይህን በጎ ስራ ሰርታችሁልናል። ሌሎች እንደናንተ ደግሞ አጋር ካሉ ማዳበሪያና የምርጥ ዘር አቅርቦት ቢደግፉን ማህበረሰቡ ድንገት ያችን አግኝቶ ዘርቶ ሀገር ቢከርም እናንተ እንደዚህ የምትሰጡዋትን እያላመጠ እርግጥ አያሻግርም። 5 ጉቼ ነው 15 ኪሎ ግራም ነው መሰለኝ ነፍስ ወከፍ ለአንድ ሰው የሚደርሰው ሲባዛ በቤተሰቡ በሁለት በሶስት የሆነ እንግዲህ የወር ቀለብ ሊሆን ይችላል። አንድ ብቻውን ለተመዘገበ ግን የወር ቀለብም አይሆንም። ስለዚህ ይህን እናንተ በዚህ አድርጎታችሁ ልክ ደግሞ እናንተን መሰልና እናንተም ጭምር ድጋሚ ዙር ምናልባት የሚፈቀድላችሁ ቢሆን በቀበሌ ስም ጭምር ነው እየጠየቅኩ ያለሁት። ይህን ሁሉ አድርጎታችሁ በማድረጋችሁ በቀበሌው ስም አመሰግናለሁ። እሺ የእርሺ ምን ያክል ነው ድጋፍ ያገኙት? ደረጃ 733 ነው እንግዲህ ኮታው። እሺ ዱቄቱ 110 ኩንታል ነው። 110 ነው ተረክበን የሰነበትነ። አሁን እንግዲህ ስርጭቱን እንጀምራለን። ምናልባት ሰዓቱ ቢመሽብነ ከሆነ ሲመሽ ደግሞ አንዳንድ ዘራፊዎች እንዳይኖሩባችሁ በሰዓት አሁን እነሱ የሚፈልጉትን ያክል አሰራጭተው ሌላውን ደግሞ ባዳሪ ነገ ቀሪው እንትናችን እያስተካከልን መስጠት እንችላለን ነው። ከልብ እናመሰግናለን። እሺ በዚሁ ካህናት ምን ያክል ካህናት? 30 ካህን 30 ካህናት 30 ካህናት ነው። ልዩ ፍላጎት መስማት ማየት የማይቻላቸው ወደ 10 አሉ። ከዚያ ውጭ ደግሞ የምግብ እጥረት 40 በጤና እየተለኩ እዚህ ሚጥሚጣ ምናምን የሚሰጣቸው አሉ። ምንም ሌላ ምግብ ምንም መብላት የማይችሉና የምግብ እንትናቸው አክሰሳቸው በጣም የወረደ እነሱ ወደ 300 አካባቢ አሉ። ከዚያ ውጭ ደግሞ በረንዳ ላይ ተኝተው አካል ጉዳተኞች ማንም ጠያቂ ወገን የሌላቸው እነሱን ጭምር ነው እንግዲህ ያካተተነ። ሌላው ትንሽ ነጭ ለብሶና እንዲያብሎ የሚንቀሳቀሰው ማህበረሰብ ውስጡ ባዶ ሆኖ ነጭ ለበሰን አላካተተንም። እኒህንም ራሱ ከኒህ መሰል ቀርቷል ኮታው ገድቦን ማለት ነው። ስለዚህ አጠቃላይ ግን ለችግር የተጋለጠው የማህበረሰብ ክፍል ምን ያክላል? አሁን 733 ነው ብለው ግን አጠቃላይ ቁጥር አይያዙ ምን ያክላል? እናንተ ወረዳ እንግዲህ በወረዳ ሳይሆን የቀበሌ ወደ 11000 ህዝብ አለን። ከዚያ የተሻሉ ትንሽ የነጋዴ ማህበረሰብ ወደ 1000 ቢኖር ወደ 10000 ምናምን አካባቢ ተገላጭ ነው። ያው የቀበሌውም የከፈልን ጥያቄ ያለው ነው። ትልቅ ግዙፍ ቀበሌ ነው፣ ነባር ቀበሌ ነው። ሊከፈል መንግስት መላእክት እያለ ሳለ ይህ ችግር በዘመናት ውስብስብ ችግር ምክንያት የቆየ ነው። ማህበረሰባችን ከዚህም በላይ የሆነ ስለሆነ ዞሮ እንግዲህ ይች ኮታ ለዚህ ቀበሌ ከአንዲት እንትን ገብቶ እንደመዋኘት ያክል ነው። ያው ብቻ ግን አንድ ነፍስ ማዳን ተገቢ ስለሆነ በተደረገልን ድጋፍ መሰረት ከልብ እናመሰግናለን። ስሜ ቄስ አሰፋ ጌታነህ እባላለሁ። የማገለግልበት ቤተ ክርስቲያን ደብረ መንክራት ተክለ ሃይማኖት ቆብ 012 ቀበሌ ላይ
ነው የማገለግለው እና እንግዲህ እኛ ያው እንትናችን እንደተናገሩት ማለት ነው አስተዳዳሪያችን ብዙ ችግር አለ ዘንድሮ ምንም ነገር ያው እንግዲህ ውድማ ያደረ የለም። ያው ብዙዎቻችንም እንግዲህ ከእድሜውም ግፋት የተነሳ ብዙ ችግር አለ። አንደኛው ከአንዱ ተነስቶ ወደ አንዱ ለመሄድ ጊዜ አጥሮናል። ሰርተን ማደር አንችልም። ግን ይህን ለደረሰልን ድርጅት ለካናዳ ለተባበሩን አባቶች ወንድሞች ምስጋና አቀርባለሁ። እንዲሁም እናንተ በዛሬው ዕለት እንደዚህ ደርሳችሁ ይህን የመሰለ አስተያየትና ይህንን ስላስረከባችሁን ያው እንግዲህ በክብር አመሰግናለሁ። እግዚአብሔር ይስጥልን።